የመጀመሪያ ነው ራስህ እንዴ? ይሄ አቤል ነው የሚተኛበት። ይሄ ናቲ እቺ ደግሞ አብዱ መሰለኝ። ከሰው ጋር እንደዚህ ሩም ይዛችሁ ሽንት ቤቷን በቁልፍ ምናምን ነው የምትዘጋው፣ በዚፕ ነው የምትዘጋው። ትመቻለችና ሶፍት ካለቀባችሁ ራሱ ማሰብ ያለባችሁ ወጣ ብላችሁ አንዷን ቅጠል ታባርገ ወይ ዶሻ ማለት ነው እየታከከ እንደምን ዶሻ እየታከከ ባትባይት ይሄ ልምድ አለው አንተ። ታዲያ ውሻ ሲያሳኩ እኮ እንደዛ የሚያደርገው እኮ አንተ ለምን ቅጠል ቼክ ያደርጋችኛው ቅጠል ይሻላል። እኔም ባለፈው መጣውና ልክ እዛ ጋር አሪፍ ቅጠል አግኝቼ ግን ተጠቅመውበታል። ይልዲ ተጠቅመውታልና ባርዛፍ ያርገው አንተ ያኛው ባህር ዛፍ ያኛው ጤና አዳም ነው አልኩ። አንዱ ዋይ ይወጣል ከሳማ ሰብስክራይብ። አሁን ደግሞ እስቲ እራታችን ያው መሽቷል ነው ምግብ ቤቱ እስካሁን ድረስ ይከፍታል አይከፍትም አናውቅም፣ ግን አሪፍ ነው። በሰዓት ራሱ ወክ ማድረጉ እንደዚህ ጭር ያለ ቦታ ያው ብቻዬን በሆነ አልደፍረውም፣ ግን እስቲ እየኳተንን ታውቂያለሽ። ኦኬ ላንቺ ማለነው ነገር የለም። እንደዚህ ነው ቤት አዘግቼ ነው ልደትሽን የምናከብረው። ደስተኛ ነሽ? ለምን ከሰው ጋር አንድ ላይ መብላት መጠጣት አትፈልጊ? እና ታዲያ ባንዴሩን ስታደርግ ሰማ ከሰው ጋር መብላት መጫወት አሪፍ ነገር አይደል? እኮ ሞላጫ እኛ ውጭ መብላት ያለመድን ሰዎች ቤት የምናውቀው ምግብ ነው የበላነው። አጅሬን ያዝ በእናትህ ምን ሆነ ማለት ምንድን ነው ያዘዝከው? ራቪዮሊ ወራ ራቪዮሊ ስፔል አድርጎ ራቪዮሊ ኤፍ እንደዚህ ማለት ሊሆን አይችልም። ከበላ 100 ብር ሰጣለሁ አይደል? ምንድነው ይሄ? ዳቦ መጠቅለያ ኮባ አቤል ይበላል። አትክሰር እኔ ልብላውና እኮ ብላውና ከዛ 2 ብር ተይ 100 ብር አይዛለ? አዎ 100 እኔ ተልስተዋለ ነው ምንም መተማመን ይላል። አብዱ ሲያደርጋችሁ ለምንድን ነው የማትቀበሉት? አብዱ ብር አለው አንተ እጋጋም ሌላም ሰላት ለምን ብለህ አትልም? ዘላ አብዱ ጋር ተሰማ አንተ ብር ካወጣ ማለት ብር ሰጣለሁ። ይሄን ይዞ ነው የሚዞር ልጅ የለውም። ኧረ ሱሪ እንዳትወልቅ በፓንት እንዳናይ እኮ ብላ እውነት ሰጥኛለህ? አዎ ወላ እኮ በቃሪያ እሰጣለሁ አልኩት። አታምኝ ናቲ ከብሩ በላይ አለመታመኑ ነው የከፋው። የምር ደብሮኛል። ይመጣስ ሌላው ፈር ልጨምርለት ነው በሶፍት ተቀለ ከበለው 100 ብር ጨምርለት። መብቱ እኮ ነው። ምን አቤል ነው ቶክሲክ ነው። አይቅር አልሰማክ 1 2 3 ወይኔ አቤል ለዶ ባይዋጣው ይዋጣል። ምራቅ አድርገዋል እና ኮባለ ሌላ ሶክ ነው ወይ ሌላ ሶክ አይኑ ቀላታ ቤት ነው ማመጣው እንዶ ዊሽ እናድርግ። አንዳንድ ዊሽ አድርጉልኝ። ዊሽ እኮ በውስጥ ነው የሚደረገው። I wish to wish the wish you wish to wish, but if you wish the witch's wish, I won't wish the wish you wish to wish. ውሻ ኦኬ ዊሽ አድርጊ። ከዛ ይኸውልሽ እነዚህን ማለት ነው እንደ ሻማሽ አስቢያቸው፣ ኡፍ በያቸው። ያው መጥፋቱ አይቀርም ጠብቀን መብራት ይጣፋ ነቢል ሲወለድ ሰብስክራይብ ሌላ ማለት ነው። ሌላ አይስዌር ማለት አቤል ሲወለድ አለ ሃኒ ስትወለድ አትወለድም?